ሰላም እንዴት ናችሁ? ማኪሌ ተመልሼ በሌላ ቪዲዮ መጥቻለሁ። እና ወደ ዛሬው ቪዲዮ ከማለፋችን በፊት ሜክ ሹር ዩ ሃቭ ቱ ላይክ ሰብስክራይብ እና ሼር ማድረጋችሁን ጋይስ። በዛሬው ቶፒካችን ደግሞ በጣም አስገራሚ ነገር ነው፣ ለሴቶች የሚጠቅም ነው ብዬ አስባለሁ። ሶ ስቴይ ቱን። እንግዲህ ዛሬ እንደተለመደው በተለያዩ ጠቃሚ ቪዲዮዎች መጥቼላችኋለሁ ማለት ነው። ሴቶች ደግሞ በጣም ብዙ ጊዜ ሲጠይቁኝ የነበረ ጥያቄ ነው፣ ስፔሻሊ በኢንቦክስ እንዲሁም በአካል ሲያገኙኝ። ታውቃላችሁ ቲክቶክ ላይ ኦልሞስት ከ180 ሺህ በላይ ያለው ፎሎወር ያለው አካውንት አለኝ። ሞስትሊ እዛ ላይ ፌመስ ነኝ። ሆፕፉሊ ዩቲዩብ ላይ እሰራለሁ ብዬ አስባለሁኝ እና እዛ ላይ በብዛት ሲጠይቁኝ ከነበረው ጥያቄ ይዤላችሁ ነው የመጣሁት። እናም ደግሞ ሰዎች ሲያገኙኝ ከሚጠይቁኝ ጥያቄ ስፔሻሊ ሴቶች እሱን ልመልስላችሁ ነው ማለት ነው የመጣሁት። ስለዚህ ይሄ ቪዲዮ እንዳያመልጣችሁ ሜክ ሹር ሰብስክራይብ ማድረጉ እንዳትረሱ እና የደውል ምልክቷን ስትጫኗት ከዚህ በኋላ የሚወጡት ቪዲዮዎች አያመልጧችሁም ማለት ነው። አብራችሁን ቆዩ። እሺ እንግዲህ ጋይስ ሰው ወደ ዛሬው ቪዲዮ ስንመለስ ከተጠየቅኩት ጥያቄዎች በመነሳት እንዲሁም ከኔ ኤክስፔሪየንስ በመነሳት ልምዴን አካፍላችኋለሁኝ ማለት ነው። ሰው የመጀመሪያው ሳይሆን በዛሬው ቪዲዮ ልመልስላችሁ የመጣሁት የሰውነት ቅርጻችንን እንዴት እናሳምረው፣ ስፔሻሊ ሴቶች 8 ቁጥር የምንላትን ማለት ነው። ገብቷችኋል? ከኔ ኤክስፔሪየንስ ልጀምርላችሁ። ላይክ ከመጀመሪያው ከኔ ስጀምርላችሁ እኔ ኖርማሊ ስወለድ ወፍራም ነበርኩ። በጣም ወፍራም ነበርኩኝ። ኦልሞስት 5 ኪሎ ማለት ነው። ይሄ የመጀመሪያው ፕሮሰስ ነው፣ ከእናቴ ሆድ ስወጣ ጀምሮ ያለው ነው እና ከዛም በኋላ ኪንደርጋርደን ገባው ምናምን እያደግኩኝ ሄድኩኝ። ከዛ በኋላ ግን ላይክ ከ7 ዓመቴ እስከ 14 ምናምን አይነት እድሜ ላይ ያለው ሰዓት በጣም ቀጭን ነበርኩኝ። ስፔሻሊ 15-16 አካባቢ ያለውኝ ፎቶ አስገባላችኋለሁ። ወይስ በጣም ቀጭን ነበርኩኝ። መወፈር አልፈልግም፣ መቅጠንም ማለት ጥሩ፣ ግን ደግሞ ላይክ ከርቪ የሆነ ነገር እወዳለሁ። ሆፕፉሊ እዚህ ቪዲዮ ላይም ተጭናችሁ የገባችሁት ከርቪ ነገር የምትወዱ አሪፍ ሰውነት የምትወዱ ሴቶች ናችሁ ብዬ አስባለሁኝ። ስለዚህ እንደዛ ታይፕ ኦፍ ገርል ነበርኩኝ እኔም ማለት ነው። ስለዚህ ያደረግኳቸው ኤክስፔሪየንሶች ለእኔ የጠቀሙኝን ለእናንተ አካፍላችኋለሁ እና የድሮ ፎቶቼን እዚህ ጋር አስገባላችኋለሁ ጋይስ። እና በጣም ቀጭን ነበርኩኝ። ሰው ምንድን ነው ለእኔ የረዱኝ ብዬ የማስባቸውን ቲፖች እነግራችኋለሁ። ናቹራሊም የተሰጠኝ ነገር አለ፣ ግን ከናቹራሊ ባለፈ ያደረግኳቸውና ሆፕፉሊ ጠቅመውኛል ብዬ የማስባቸውን ነገሮች ለእናንተ ሼር አደርጋችኋለሁ ማለት ነው። ሶ ወደ መጀመሪያው ቲፕ እንለፍ ማለት ነው። የመጀመሪያው ቲፕ ምንድን ነው? አፕል ሳይደር ቬኒገር የምታውቁት ከሆነ እሱን ተጠቅሜያለሁ። ሶ ላሳያችሁ። አፕል ሳይደር ቬኒገር ማለት ይሄ ነው። አፕል ሳይደር ቬኒገር ዴይሊ የሚወሰድ ነው። ስትቀምሱት ጋይስ በጣም ነው የሚመራው። ላይክ ይሄ አፍ ላይ በጣም አለ አይደለ፣ የይስት ታውቃላችሁ አይደለ፣ እርሾ የዛ አይነት ፍሌቨር ነው ያለው። ግን ላይክ ወዝ በጣም ረድቶኛል። ሶ ይሄ ምንድን ነው የሚያደርገው መሰላችሁ? ምንድነው የሚያደርገው? በቀጥታ አያከሳችሁ ማለት ሰውነታችሁ ላይ ለውጥ አያመጣም፣ ግን የሰውነታችሁን ሲስተም ነው የሚቀይረው። ለምሳሌ ምንድነው የሚያደርገው? ይሄ ስኳር፣ የደም ግፊት የመሳሰሉትን ነገሮች ይቀንሳችኋል። ገብቷችኋል? ይሄ ክሬቭ የምታደርጉትን ነገር ምናምን ይቀንሳል። ጠዋት ነው የሚወሰደው። በባዶ ሆዳችሁ ነው የምትወስዱት። 1 ስፑን ነው የምታደርጉት። 1 ስፑን ድሮፕ ስታደርጉበት ሙሉ ውሃ ላይ ማለት ነው፣ ግን ስቲል ጣዕሙ ፍሌቨሩ አለ። 1 ድሮፕ ላደረጋችሁት ሙሉ ግላስ ውሃ ውስጥ 1 ስፑን ድሮፕ አድርጋችሁ ሙሉ ጣዕሙ አለ። ግን ይወዝ በጣም ረድቶኛል እና አሪፍ ነበረ። ጧት ላይ እሱን እንጠቀም ነበረ፣ የመጀመሪያው ማለት ነው። ሁለተኛው ደግሞ አመጋገባችሁን ማስተካከል ነው። ጥራጥሬ፣ ፍራፍሬ የመሳሰሉትን ምግቦች በብዛት ማዘውተር ነው። ላይክ እነዚህ ጃንክ ፉድ የምንላቸው ነገሮች አሉ አይደለ? ይሄ በርገር፣ ፒዛ፣ ቺዚ የሆኑ ነገሮች፣ እነሱን ነገር ኮምፕሊትሊ መቀነስ ትብሉ ማለት አይደለም። ክሬቭ ያደርጋችኋል አንዳንድ ጊዜ። እነዛን ነገሮች በመቀነስ
በመገደብ ማለት ነው። ሙሉ ለሙሉ አትብሉ እያልኩኝ ሳይሆን እነዛን ነገሮች ክሬቭ ስታደርጉ ብሉ። ኦፍኮርስ ዓመት አይኖር እነዛን ማለት ነው። እሺ ቀጣይ ደግሞ በቂ ውሃ መጠጣት ነው። በቂ ውሃ መጠጣት ደግሞ ጋይስ ሞስት ኦፍ ዘ ታይም ይሄ ለውፍረት ለመቀነስ ምናምን ብቻ አይደለም፣ ለስኪን፣ ለፀጉር፣ ለኩላሊት ኤቭሪቲንግ ማለት ነው። ለሁለመናችሁ ጤናን የሚሰጥ ነገር ነው በቂ ውሃ መጠጣት ማለት ነው። ውሃ አብዙ። እኔ አሁን ለምሳሌ ይሄ እንቁላል ብቻ አንድ እንቁላል በቀን ውስጥ መብላት፣ አንድ እንትን ምንድን ነው ይሄ አፕል ብቻ በልቶ ኤግ ዳይት፣ አፕል ዳይት ምናምን የሚሉትን ዳይቶች አልስማማም። ቢካዝ ሰውነታችን የሚያስፈልገውን ካሎሪ መጠን ነው እንጂ መስጠት ያለብን ላይክ እየገደብን ይሄ እንደዚህ በላለሁ ይሄ እንደዚህ በላለሁ በምንልበት ሰዓት የሚያስፈልጉት ሚኔራሎች አሉ፣ ቫይታሚንስ አሉ። እነሱን ሉዝ እናደርጋለን ይሄን ብቻ በምንጠቀምበት ሰዓት ማለት ነው። ኦፍኮርስ ሊያከሳን ይችላል። በጣም በአጭር ጊዜ ትንሽ ለውጥ ልናይ እንችላለን ምናምን፣ ግን ከጤና አንጻር ያው ከዚህ በፊት የነበረውን ቪዲዮ ካያችሁት ነርስ እንደሆንኩኝ ታውቃላችሁ። ስለዚህ ከእሱ አንጻር ስነግራችሁ ማግኘት ያለብንን ሚኔራሎች፣ ቫይታሚንስ እንዳናገኝ ስለሚያደርገን ይሄ ኮምፕሊትሊ ጥሩ አይደለም። እኔ አልመክርም። ዋተር ፋስቲንግ፣ ኤግ ፋስቲንግ፣ አፕል በልቼ ምናምን የሚባሉትን ነገሮች ኮምፕሊትሊ አልመክራቸውም ማለት ነው። ሶስተኛው ደግሞ ኤክሰርሳይዝ ነው። ቱ ቢ ኦነስት ስነግራችሁ ጋይስ እኔ ጂም ሰርቼ ነው ስኳት ሰርቼ ነው ምናምን አልላችሁም እንደዚህ ሆንኩት። ሶ ቱ ማይ the whole life ጂም ሄጃለሁ። that's the truth። ሶ ምንድን ነው ግን የማደርገው ኤክሰርሳይዝ ጂም ብቻ ስለሄዳችሁ አይደለም አይደለም እኔ የምጠቀማቸው ኤክሰርሳይሶች እንደ ስፖርት ማለት ነው። ስዊሚንግ በጣም አበዛለሁ፣ ዋና በጣም እጠቀማለሁ። ወክ ኤቭሪ ዴይ 11 ሰዓት ሲሆን እኔ የምወጣበት ጊዜ ነው፣ ጠዋት አይደለም ከሰዓት ላይ ኤቭሪ ዴይ በጣም ነው የሚሄደው። ኤክሰፈሪ አስፋልቱን እታች አትሊስት 5 ኪሎ ሜትር ወር 4 ኪሎ ሜትር እሄዳለሁ ኤቭሪ ዴይ ማለት ነው። በጣም ካልደከመኝ ማታ ላይ ስራ ከሌለኝ ምናምን እንደዚህ አይነት ነገሮችን አበዛለሁ ማለት ነው። ሌላኛው ደግሞ ሶዳ በጣም ከባድ ነው። ሶዳ ማለት እነዚህ የለስላሳ መጠጦች ማለት ነው። ፋንታ፣ ኮካ፣ ኦሬንጅ፣ ስፕራይት ምናምን የምትሏቸውን ነገሮች ኮምፕሊትሊ መራቅ ነው። ከእንደሱ አይነት ነገሮች እና ከስኳር መራቅ ነው። እነሱ ምንም ማለት ለጣፋጭ ናቸው፣ ለሰውነታችን ስማች የሚጠቅሙ ካሎሪ የምንቆጥራቸው ምናምን አይነት አይደሉም እና እነሱን ማቆም ነው። ደግሞ ላይክ ሆርሞናል ቼንጆች ይኖራሉ። ለምሳሌ ጋይስ አንዳንድ ሰዎች ብዙ ጊዜ ሰምታችሁ ልታውቁ ትችላላችሁ። እኔ እኮ በጣም ስጨነቅ ነው ሞፍረው፣ እኔ እኮ በጣም እንትን ስል ነው ሞፍረው። ሳይኮሎጂካሊ ነው እንደዚህ አይነት ነገሮች። አሁንም እየነገርኳችሁ ነው። ምንድን ነው ላይክ ሆርሞናል ቼንጆች ይኖራሉ በብዛት እና ደግሞ ለምሳሌ ሴቶች በምንሆንበት ሰዓት የምንጠቀማቸው ኤክስትራ ነገሮች ይኖራሉ። ገብቷችኋል? የምንጠቀማቸው መድኃኒቶች ሊኖሩ ይችላሉ። ማለት በላይፍም በምንም ሊያጋጥሙን የሚችሉ ነገሮች ይኖራሉ እና እነሱን አስወግዱ እያልኩኝ አይደለም፣ ግን አትሊስት በናቹራል ነገሮች መተካት ነው። ገብቷችኋል? አሁን ለምሳሌ ለሰውነት ማሳደጊያ ሺያ ሲድ ምናምን ብዙ ነገሮችን ይመጣሉ አይደለም። እኔ እነሱን ነገሮች ተጠቅሜ አላውቅም ሆነስትሊ ስፒኪንግ። ሜቢ ከኔቸርም ሊሆን ይችላል። እነዚህን ተጠቅሜ ነው እኔ እንደዚህ ሆንኩት። እሺ አሁን ወደዚህ ቻናል መጣችሁ፣ ሌላም ሰው ሊያይ ይችላል። ላይክ እንደዚህ አይነት ነገሮችን አድርገሽ ላይክ እንደዚህ 8 ቁጥር ሆነሽ ይህን ያክል ሰውነት ለአጭር ህይወት ለምንድን ነው ለምትሉኝ፣ ጥቅሞቹን ደግሞ ላስረዳችሁ አሁን ላይ ማለት ነው። እሱ ምንድን ነው? አንደኛ ምንም አይነት ልብስ ፊት ያደርግባል። shout out to the shapy girls እና ፊት ያደርግባቸዋል። ምንም አይነት ልብስ ስትለብሱ ፊት ያደርጋል። በቃ ስላችሁ ላይክ በጣም ወፍራም ሰዎች ላይ፣ ቀጭን ሰዎች ላይ እንደዚህ አይነት ነገር አይሆንም እያልኩኝ አይደለም፣ ግን ልብስ ስትለብሱ ፊት እንዲያደርግ ጤናማ የሆነ ሰውነት ሲኖራችሁ ኮንፊደንስ ይኖራችኋል። የፈለጋችሁትን አይነት ልብስ ለመልበስ አትቸገሩም። ኢቨን ገብቷችኋል። በጣም ስኪኒ ከሆናችሁ ከከሳችሁ ምናምን ነገር ይሄ ኤክስትራ እንደገና ማስጠበብ የሆነ ነገር ምናምን ማድረግ ሊጠበቅባችሁ ይችላል። ኤክስትራ ደግሞ ከትልቅ ከሆናችሁ ጋይስ ትልልቅ ላርጅ ሳይዞችን ማግኘት ባይዘዌ
በጣም ከባድ ነው። የሆነ ሰዓት ላይ እኔ በጣም ወፍሬ ነበር እና የዛ ሰዓት ላይ በጣም ከባድ ነው። እንደዚህ አይነት ነገር ሊያጋጥማችሁ ይችላል። ፊት ለማድረግ አትቸገሩም ነው። ሶስተኛ ደግሞ የተለያዩ ሞዴሊንግ ስራዎችን ይሄ ፎቶ ሞዴል ልትሆኑ ትችላላችሁ፣ የልብስ ሞዴል ልትሆኑ ትችላላችሁ እና ሜቢ ለሆነ ብራንድ አምባሳደሪንግ ምናምን ቢኖር ለምሳሌ ክሎዚንግ ስቶር ሰምቲንግ ቀጭን ሴትን ሆፕፉሊ ፒክ ሊያደርጉ ይችላሉ። ግን ዩሮፒያን ምናምን ናቸው እንደዚ አይነት እዚህ ጋር አጥንት ያላቸው ሰምቲንግ ላይክ ዛት የሚጠቀሙት ማለት ነው። እና ሞስት ኦፍ ታይም ኢትዮጵያ ላይ ምንድነው የደንደን እንደዛ አይነት ነገሮችን ይጠቀማሉ። እና ስለዚህ እንደዛ አይነት ስራዎችንም ለማግኘት ይጠቅማል። ሶስተኛ ለምን ይጠቅማችኋል መሰላችሁ? ኮንፊደንስ እንዲኖራችሁ ያደርጋል ስላችሁ ላይክ የምትፈልጉትን ነገር ማምጣታችሁ ማለት ነው። ለምሳሌ ቀጭን ሆናችሁ እኔ ኮንፊደንስ ይሰማኛል ልትሉ ትችላላችሁ። ግን ሆፕፉሊ ይህን ቪዲዮ የምታዩት እንደዚህ አይነት ሰውነት ስለሚመቻችሁ ይሆናል ብዬ ስለማስብ ነው። ከዛ በፊት ግን ጋይስ ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳትረሱ። የደውል ምልክቷን ትጫኑ። እናድጋለን። እንዳትረሱ። ምን ያልኳችሁ ነበረ? ኮንፊደንሳችሁን ታዳብራላችሁ። ገብቷችኋል? ኮንፊደንሳችሁን የምታዳብሩት ቀጭን ስለሆናችሁ ወፍራም ስለሆናችሁ ወይም ደግሞ አሪፍ 8 ቁጥር የሚባለውን ሰውነት ስላላችሁ አይደለም። አቺቭድ በማድረጋችሁ ይህንን ጎል ብላችሁ አውጥታችሁ ፋስቲንጉን፣ ስፖርቱን፣ ኤቭሪቲንግ ጀምራችሁ እናንተ ጎላችሁን በማሳካታችሁ እና ያቺን የምፈልጓትን ከርቪ በማምጣታችሁ ብቻ ኮንፊደንስ እንድትሆኑ ላይክ ነው። እንደዚህ ነበርኩኝ እኮ ይህን ቼንጅ አመጣውኝ ስትሉ ኮንፊደንት እንድትሆኑ ያደርጋችኋል ማለት ነው። ለዛሬ የነበረኝ ይሄ ነው የምነግራችሁ። ከዚህ በኋላ ያሉኝን የሰውነት አቋሞች የምትፈልጉ ከሆነ ከቪዲዮ መጨረሻ ላይ ቢፎር ኤንድ አፍተር እያልኩኝ አስገባላችኋለሁ። ስለዚህ ቻናል ማለት የምፈልገው ነገር ምንድን ነው ጋይስ? ሆፕፉሊ ትማሩበታላችሁ። ላይክ የሴቶች ቫይብ ያለው አይነት ቻናል ነው። ሞስት ኦፍ ደ ታይም አልተለመደም ዩቱበር ሴት ማለት አለ፣ ግን ላይክ እንደ ወንዶቹ ነጥሮ ምናምን ይወጣ አይደለም። እና በተቻለኝ አቅም ላይክ ሴቶችን ይጠቅማሉ ያልኩትን ላስት ታይም ስለ ትምህርት ስለ ኤጁኬሽን አወራን አይደለ? ስለ ነርሲንግ ምናምን የኔን ጀርኒ ነገርኳችሁ። እኔ አሁን ከረንትሊም ይሄ የጤና ሙያ ላይ ባልሆንም ግን ማውቀውን ነገር ላይክ ለእናንተ ሼር ለማድረግ ጠቅሞኛልና እሱን ሼር አደረኳችሁ። ዛሬ ደግሞ ብዙዎቻችሁም ስጠይቁኝ የነበረ ነገር ስለሆነ ስለ ሴቶች ሰውነት፣ ስለ ሴቶች አቋም የማውቀውን በገባኝ ላይክ ኖ ጥናት፣ ይሄ ከምንም ያመጣሁት አይደለም። ይሄ ፐርሰናል ኤክስፔሪየንስ ነው ካደረኩት ነገር አንስቼ እሱን ሼር አደረኳችሁ ማለት ነው። ኔክስት ታይም ደግሞ ቭሎግ ይኖረናል፣ ትራቨል ይኖረናል። ግን ጋይስ ሰብስክራይብ በማድረግ አበረታትኝና ሞራል ሆነኝ። ላይክ ይህን ቪዲዮ እንድቀርጽ ያንን ቪዲዮ ስላያችሁት ነው ሞራል የሆነኝና በእኔ ዩቲዩብ ቻናል ላይ እንደስላችሁ የምትፈልጉትን የተለያዩ ነገሮች፣ አዝናኝ ነገሮች ሊሆኑ ይችላሉ፣ አስቂኝ። ሆፕፉሊ ከዚህ በኋላም እንዳልኳችሁ የትራቭል የሜካፕ ገርሊ የሆነ ቫይብን የሚፈጥሩ ቪዲዮዎችን ለመስራት አስቤያለሁ። ወጥቼ ቪዲዮ እንድሰራ አበረታቱኝ። ላይክ፣ ሼር፣ ሰብስክራይብ አድርጉ። በሚቀጥለው እንግዲህ ምን ይዤላችሁ ልምጣ የሚለውን እዚህ ኮሜንት ስር አስቀምጡልኝ። ዛሬ አብራችሁኝ ስለነበራችሁ በጣም ነው የምወዳችሁ የኔ አበቦች። ሁላችሁም እኔን የምትከታተሉኝ ሰዎች በጣም ነው የምወዳችሁ። የምጠይቁኝ ጥያቄም ካለ አም ኦፕን መጠየቅ ትችላላችሁ። ስለ ጤና፣ ስለ ውበት፣ ስለፈለጋችሁት ነገር፣ ስለ ሶሻል ሚዲያ እንደነገርኳችሁ ቲክቶክ ላይ አክቲቭ ነኝ። እንዴት ሶሻል ሚዲያ ላይ ያሉኝንም ፎሎወሮች እንዳመጣውኝ እነግራችኋለሁ። ከእናንተ ምንም የምደብቀው ነገር የለም ከዚህ በኋላ። ሜክ ሹር ዩ ጋይስ ሰብስክራይብ እንደምታደርጉ ተስፋ አደርጋለሁኝ። ያው ከዚህ በኋላ በጣም በተሻለ ነገር አብረን እንመጣለን። ከዚሁ ቤተሰብ ታይም እስከምንገናኝ ድረስ